በሕይወትህ ካገኘሃቸው ሰዎች ሁሉ ልብህን የሰጠኸው፣ ምስጢርህን ያካፈልከው፣ የኔ ብለህ ያመንከው ሰው በድንገት ባዶ ሲሆንብህ አይተህ ታውቃለህ? ትልቁ የሕይወት ሕመም ጠላትህ በሚወነጭፈው ቀስት መመታት ሳይሆን ያ ቀስት የተወረወረው ልታቅፈው እጅህን በዘረጋህለት ሰው መሆኑን ማወቅ ነው። ዛሬ አጠገብ ያለው ሰው እውነት ወዳጅ ነው ወይስ ጠላትህ? ሰላም፣ እንደምን አላችሁ? የሰላም ድምፅ ፖድካስት ቤተሰቦች፣ እኔ ቡዛየው ነኝ። የሰው ልጅ ማህበራዊ ፍጡር ነው። ብቻችንን መኖር አንችልም። ስንደሰት አብሮን የሚስቅ፣ ስናዝን እንባችንን የሚያብስ፣ ስንወድቅ የሚያነሳን ሰው እንፈልጋለን። ለዚህ ነው ጓደኛ የምናፈራው። ነገር ግን በዚህ በተወሳሰበ ዘመን እውነተኛ ወዳጅ ማግኘት በባህር ውስጥ የወደቀችን መርፌ እንደ መፈለግ ከብዶናል። ብዙዎቻችን በዙሪያችን ብዙ ሰዎች ስላሉ ብቻ ብዙ ጓደኛ ያለን ይመስለናል። ስንጠጣ፣ ስንበላ፣ ስንዝናና አብረውን የሚሆኑትን ሁሉ ወዳጅ ብለን እንጠራለን። ግን እውነታው ሌላ ነው። ሕይወት የራሷ የሆነ ማጣሪያ አላት። ማዕበል ሲነሳ፣ ጀልባዋ ስትናወጥ ያኔ ነው ማን ከኛ ጋር እንደሚቀርና ማን ዘሎ እንደሚያመልጥ የምናየው። ዛሬ የምንነጋገረው የሕይወትህን አቅጣጫ ሊቀይርና ከትልቅ የልብ ስብራት ሊታደግ ስለሚችል ወሳኝ ርዕስ ነው። እውነተኛ ወዳጅን ከውሸተኛው ለመለየት የሚያስችሉ 4 ግልጽ ምልክቶች። እነዚህን 4 መመዘኛዎች አሁን በሕይወት ባሉ ሰዎች ላይ ተግብራቸው። ምናልባት ብዙ ሰዎችን ልታጣ ትችላለህ። ግን እመነኝ፣ ሐሰተኛ 1000 ሰዎችን ከምታቀፍ አንድ እውነተኛ ወዳጅ ማትረፍ የሕይወት ትልቁ ስኬት ነው። እስከ መጨረሻው አብራችሁን ቆዩ። አንደኛ ምልክት፣ የጥላው ዘመን። የመጀመሪያውና ዋነኛው ምልክት በሕይወት ጨለማ ሲወርድ የሚኖራቸው አቋም ነው። የውሸት ጓደኞች ልክ እንደ ጥላ ናቸው። ጥላ መቼ ነው አብሮ የሚሆነው? ፀሐይ ሲኖር፣ ብርሃን ሲኖር፣ ቀን ሲያበራ ብቻ ነው። ወደ ጨለማ ስትገባ ግን ጥላህም ጥሎ ይጠፋል። የውሸት ጓደኛ በኪስህ ገንዘብ ሲኖርህ፣ ስልጣን ሲኖርህ፣ ስምህ ሲጠራ፣ ደስተኛ ስትሆን ካንተ አይለይም። ምክንያቱም ካንተ የሚያገኘው ብርሃን ወይም ጥቅም አለ። ነገር ግን ሕይወት ፈተናዋን ስታመጣ፣ ስትታመም፣ ሥራ ስታጣ፣ ገንዘብ ሲያልቅህ ወይም ስህተት ሰርተህ ሰዎች ሁሉ ሲያወግዙ የውሸት ጓደኛ ቀስ ብሎ ይሸሻል። ስልክ አያነሳም። ሥራ በዝቶብኝ ነው ይላል። መገናኘት አይፈልግም። እውነተኛ ወዳጅ ግን የጥላ ተቃራኒ ነው። እውነተኛ ወዳጅ ልክ እንደ ኮከብ ነው። ኮከብ ቀን ላይ አይታይም። የሚታየውና የሚያበራው እጅግ ጥልቅ ጨለማ ሲመጣ ነው። እውነተኛ ወዳጅህ ሰው ሁሉ ሲርቅህ ወደ አንተ የሚቀርብ ነው። አንተ ራስህን እንኳን ጠልተህ ተስፋ ስትቆርጥ፣ እሱ ግን አጠገብህ ተቀምጦ አብረን እናልፈዋለን የሚልህ ነው። አንዳንዴ ምንም መፍትሄ ላይኖረው ይችላል። ገንዘብ ላይሰጥህ ይችላል። ግን በጨለማ ውስጥ
ብቻህን እንድትሆን አይፈቅድም። ይህንን ሰው አጥብቀ ያዘው። ሁለተኛ ምልክት የስኬት መስታወት። ሁለተኛው መለኪያ ስኬትህንና ደስታህን ሲሰሙ የሚያሳዩት የፊት ገጽታና ምላሽ ነው። ይህንን በሚገባ አስተውል። መውደቅህን አይቶ የሚያዝንልህ ሰው ሁሉ እውነተኛ ጓደኛ ላይሆን ይችላል። የሰው ልጅ በተፈጥሮ ከሱ ያነሰ እና የተጎዳ ሰው ሲያይ የማዘን ስሜት አለው። ትልቁ ፈተና ያለው እዛ ጋር አይደለም። ትልቁ ፈተና ያለው አንተ ከነርሱ ስትበልጥ፣ ትልቅ ደረጃ ስትደርስ፣ ስኬት ስታገኝ ያኔ የሚያሳዩት ጸባይ ነው። የውሸት ጓደኛ አንተ ስታድግ በውስጡ ይቃጠላል። በውጪ እንኳን ደስ ያለ ይልሃል፣ ግን አይኑ ውስጥ ያለውን ቅናት ማንበብ ትችላለህ። ስኬትህን ለማሳነስ ይሞክራል። አዎ አሪፍ ነው ግን እኮ እያለ ግን የሚል ቃል ያስገባል። ያገኘኸው በእድል ወይም በሌላ ሰው እርዳታ እንደሆነ አድርጎ ያወራል። ሁሌም ከሱ በታች ሆነ እንድትታይ ነው የሚፈልገው። እውነተኛ ወዳጅ ግን ስኬትህ የራሱ ስኬት ይመስል በልቡ ነው የሚፈነጥቀው። ከአንተ በላይ አደባባይ ወጥቶ የሚኮራብህ እሱ ነው። አንተ ከሱ ብትበልጥ እንኳን ምንም ቅር አይለውም። ምክንያቱም በመካከላችሁ ያለው ውድድር ሳይሆን ፍቅር ነው። አየህ፣ በሐዘንህ አብሮ የሚያለቅስልህ ሰው ማግኘት ቀላል ነው። በደስታ ግን ከልቡ አብሮ የሚደሰት ሰው ማግኘት እጅግ ብርቅ ነው። ሶስተኛ ምልክት ባዶው ክፍል። ወደ ሶስተኛው ምልክት ስንመጣ የትኛውም መዝገበ ቃላት ሊገልጸው የማይችለውን እውነት እናገኛለን። እሱም አንተ በሌለህበት ቦታ ስምህን የመጠበቅ ጉዳይ ነው። በፊትህ እያለ የሚያመሰግንህ ፈገግ የሚልልህ ሰው ሁሉ ወዳጅህ አይደለም። እውነተኛው የታማኝነት ፈተና የሚፈተነው አንተ በሌለበት ክፍል ውስጥ ነው። የውሸት ወዳጅ ሌሎች ሰዎች አንተን ሲያሙህ፣ ስምህን ሲያጠፉ አብሮ ይሰማል። አንዳንዴም የራሱን ጨምሮ ያማሃል። ወይንም እኔ ጣልቃ አልገባም ብሎ ዝም ይላል። ከአንተ ጋር ሆኖ የሌሎችን ምስጢር ለአንተ እንደሚያወራው ሁሉ ከሌሎች ጋር ሲሆን ደግሞ ያንተን ምስጢር አሳልፎ ይሰጣል። እውነተኛ ወዳጅ ግን አንተ በሌለበት ቦታ ጠበቃ ነው። ማንም ሰው ስምህን በክፉ እንዲያነሳ አይፈቅድም። ከሱ ጋር ብትጣላ እንኳን ምስጢርህን አደባባይ አያወጣም። አንተን በሌለህበት ክብርህን የሚያስጠብቅ አይ እሱ እንደዚህ አይደለም ብሎ የሚሟገትልህ ሰው እሱ እውነተኛ ወዳጅ ነው። ክብርህና ስምህ በሌለህበት ቦታ ደህንነቱ የተጠበቀ መሆኑን ካረጋገጥክ ያንን ጓደኛህን እንደ አይን ብሌን ጠብቀው። አራተኛ ምልክት የመራራው እውነት መድኃኒት። አራተኛው እና የመጨረሻው ምልክት ሐቅን ፊትህ ላይ የመናገር ድፍረት ነው። አብዛኛው ሰው ሁልጊዜም ትክክል ነህ፣ ጎበዝ ነህ፣ አንተን የሚደርስብህ የለም እንዲባል ይፈልጋል። የውሸት ጓደኞች ደግሞ ይህንን ጠንቅቀው ያውቃሉ። ስለዚህ ሁልጊዜ አንተ መስማት የምትፈልገውን ነገር ብቻ ይነግሩሃል። ገደል እየገባ እንደሆነ ቢያውቁም እንዳትጠላቸው ስለሚፈሩ ዝም ብለው ያጨበጭቡልሃል። በውሸት ሙገሳ እየደለሉ ወደ ጥፋት ይመሩሃል።
እውነተኛ ወዳጅ ግን አንተን ከማስደሰት ይልቅ ሕይወትህን ማዳን ይመርጣል። መንገድ ስትስት፣ መጥፎ ጸባይ ስታሳይ፣ ራስህን ስትጎዳ ዓይኑን ሳያሽ ተሳስተሃል ይልሃል። ያን ጊዜ ቃሉ ሊጎዳህ ይችላል። ልትጣላው ትችላለህ፣ ልትጠላው ትችላለህ። እሱ ግን አንተ ብትጠላው ግድ አይሰጠው። ዋናው ዓላማው አንተን ወደ ትክክለኛው መንገድ መመለስ ነው። መጽሐፍ የወዳጅ ማልቀስ የታመነ ነው፣ የጠላት መሳም ግን የበዛ ነው እንደሚለው እውነተኛ ወዳጅ በመራራ እውነት ያክምሃል። የውሸት ወዳጅ ግን በሚጣፍጥ ውሸት ይገድልሃል። ስትሳሳት የሚገስጽህን እና የሚቆጣህን ሰው አትጥላው። እሱ በሕይወትህ ካሉ ውድ ሀብቶች አንዱ ነውና። ውድ የሰላም ድምፅ ቤተሰቦች እስቲ ቆም ብለን እናስብ። ዛሬ በዙሪያችን ያሉትን ሰዎች በእነዚህ 4 መነጽሮች እንያቸው። በጨለማ ጊዜ ጥለውህ የሚሸሹ፣ ስኬትህን ሲያዩ ፊታቸው የሚጠቁር፣ በሌለህበት ስምህን አሳልፈው የሚሰጡ እና ሁሌም በውሸት የሚያቆላምጡ ሰዎች ካሉ እመነኝ፣ ብቻህን መሆንህ 1000 ጊዜ ይሻልሃል። ብቸኝነት ራስን ለማወቅ ይረዳል። የውሸት ጓደኛ ግን ራስን ያጠፋል። በተቃራኒው ደግሞ እነዚህን 4 ባህሪያት ያሟሉ ሰዎች በሕይወትህ ካሉ ፈጣሪህን አመስግን። አጥብቀ ያዛቸው፣ ውደዳቸው። አንተም ለነሱ እንደዛው ሁንላቸው። የዛሬው ዝግጅታችን የሕይወታችሁን ጥራት እንደሚቀይር ሙሉ እምነት አለኝ። ይህ መልእክት ለሌሎችም እንዲደርስና የሰዎችን አእምሮ እንዲያሳርፍ ቪዲዮን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትዘንጉ። ከነዚህ 4 ምልክቶች ውስጥ እናንተ በሕይወታችሁ በብዛት ያያችሁት የትኛውን ነው? የውሸት ጓደኛ ጎቷችሁ ያውቃል? እስቲ ከታች ኮመንት ላይ ተሞክሯችሁን አካፍሉኝ። እያንዳንዷን አስተያየት በጉጉት አነባለሁ። ለዛሬ በዚህ ተሰናበትኳችሁ። የውስጥ ሰላም፣ እውነተኛ ፍቅርና ጤና ለሁላችሁም ተመኘው። ሰላም ቆዩልኝ።